ፕሮፌሰር መሐመድ ሐሰን ተናስተልን መሳይ ወንድሜ እንደምን አለ? እንግዲህ ባለፈው ተገናኝተን በሰፊው በርካታ ነገሮችን ማንሳታችን ይታወሳል። ያው የኢትዮጵያ ጉዳይ ቶሎ እንድንገናኝ ያደረገን ነው። አሁንም ክስተቶች ተስተናግደዋል። አብይም 7 ዓመት ሞልቶታል። 7ኛ በዓለ ሲመቱን በኦሮሚያ ክልል ብቻ ማለት በሚቻል መልኩ ህዝቡ በድጋፍ ሰልፍ 7ኛ ዓመቱን እንዲያስታውስ አድርጓል። እስቲ ከ7ኛ ዓመቱ እንጀምርና ያለፉትን 7 ዓመታት በርሶ እይታ ምን አይነት ዓመታት ነበሩ? የአብይ አህመድ የስልጣን ዘመን እንዴት ነው ሊገለጽ የሚችለው? ፕሮፌሰር መሐመድ በጣም ጥሩ መሳይ። የአብይ የ7 ዓመት ሂደቱን እኔ በሶስት መልኩ ነው የምከፍለው። ይሄ ሰውዬ እንደመጣ ከፍተኛ ህዝባዊ ድጋፍ የነበረው ሰው ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ እንደዛ አይነት ድጋፍ ያጋጠመው ሰው ቢኖር እሱ ነው። ከዛም አልፎ ተርፎ ቀጠና ላይም ከፍተኛ ድጋፍ ያገኘ ሰው ነው። ከየት መጣ ይሄ ድጋፉ? ለምንድነው ይሄንን ድጋፍ ሊያገኘው የቻለው የሚለውን ስንመረምር በአንድ ደረጃ ኢትዮጵያ ውስጥ የነበረው ስርዓት አብዛኛውን ኢትዮጵያኖችን ጠርዝ ላይ ያደረሰ የተማረረበትና የሰለቸበት ሁኔታ ላይ ስለደረሰ ከዛ ጋር ተያይዞ ደግሞ 4 ዓመት አመጽ የተካሄደበት ሀገር ስርዓቱ ደግሞ እንደ ድሮ መግዛት የማይችልበት ቦታ ይገርማል። እኔ በ2016 አስመራ ነበርኩኝ። 2014 አላ 2016 ላይ አንድ ትንሽ ራዲዮ ነበረችኝና የኤርትራ ራዲዮ ድምጽ አፋሽ የአማርኛ ፕሮግራም ስከፍት 2014 ላይ ማለቴ ነው። ራዲዮ በኒውስ ላይ ምን ይላል? ግንጭ የሚባል ቦታ ላይ ሰላማዊ ሰልፍ ተካሄዷል 2014። በጣም መጀመሪያ ትኩረትም አልሰጠሁም። ግንጭ የምትባለውን ቦታ እኔ አውቀዋለሁ። አንድ የአባቴ ጓደኛ የነበረ ግሪክ ሰው እዛ ዳቦና ኬክ ምናምን ይሸጥ ነበርና እዛ ሄደን አንዳንድ ጊዜ ከአባቴ ጋር ይጋብዘን ነበር ወላጅ አባቴ። ገረመኝና ትንሽ ከተማ ነች፣ ከአዲስ አበባ ትንሽ ወጣ ያለች ነች። ግንጭ እንኳን ምናልባት እንግዲህ አገራዊ አመጽ ሊሆን አይችልም ብዬ ተውኩት። አላ ከ3 ቀን በኋላ ደሴም ራዲዮ እንደገና ስከፈት ከግንጭ ተላልፎ ይላል አምቦ ላይ ሰላማዊ ሰልፍ ተካሄዷል። አይ ይሄ ሀገር ወደ ለውጥ እየሄደ ነው የሚል ግምገማ ገባሁኝ። አላ የተረዳሁት ምንድነው? ስርዓቱ እንደ ድሮ መኖር እንደማይችል ህዝቡ ደግሞ እንደ ድሮ መኖር እንዳልፈቀደ ነው የተገነዘብኩት። ስርዓቱ እንደ ድሮ መኖር ካልቻለ እያስፈራራ መግዛት ካልቻለ ኤርሊ ሲስተሙ እየተበላሸ ነው። ከመሬት የሚመጣለት መሬት ላይ የመጀመሪያ ኢንፎርሜሽን ለስርዓቱ የሚያቀርበው ፖሊስ ነው። አብዛኛው ፖሊስ ደግሞ የቀየ ልጆች ናቸው። ይሄንን መቆጣጠር ካልቻለ ኢንፎርሜሽን ከላይ ከታች ወደ ላይ የማይመጣበት ከሆነ ህዝቡ እንደ ድሮ መገዛት የማይፈልግበት ቦታ ደርሰዋል። ስርዓቱ ደግሞ እንደ ድሮ መግዛት የማይችልበት ጠርዝ ላይ ደርሷል ማለት ነው በሚል ቁጭ ብዬ አንድ ትንሽ ፓምፍሌት መጽሐፍ ጽፌያለሁ። ኢትዮጵያ ከዴት ወዴት የሚል በ2016 ላይ በፈረንሳይኛ ወጥቷል መጽሐፉ። አገሪቷ መስቀለኛ መንገድ ላይ ነች። ይሄ ስርዓት ይወድቃል፣ አዲስ ወይ የዲሞክራሲ ወይንም ደግሞ ዝም ብሎ አንድ ጭንቅላት የሌላቸው ግሩፖች ይዙና አገሪቷንም ትልቅ ጣጣ ላይ ሊጥሉ ይችላሉ። ኢትዮጵያ አት ክሮስ ሮድ ነው የሚለው መጽሐፉ። ከሁለት በኋላ በ2016 እንደወጣ አመጹም ተቀጣጥሎ ቀጠለና 2018 ለውጡ መጣ። ዶክተር አብይ ጸጋኛ ሆኖ አዲስ እድል አጋጥሞት ጠቅላይ ሚኒስትር ሆኖ ወጣ። በዛን ጊዜ ሞላው የኢትዮጵያ ህዝብ ከየተኛውም ክፍል የወጡ ከየተኛውም የክላስ ወይም የመደብ ክፍል የሆኑ አብዛኛው ህዝብ ደገፉት።
በጣም በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ እንደዛ አይነት ፖፑላሪቲ ያገኘ ሰው አልነበረም በታሪክ። ከዛም አልፎ ተርፎ ቀጠና ላይም ብዙ ድጋፍ አግኝቶ ነበር። ይሄ ሰውዬ እንደዛ አይነት ድጋፍ ያገኘ ሰውዬ ዛሬ ምን ከንቲባ አደረገው የሚለው እንዴት ነው በ7 ዓመት ውስጥ የነበረውን ያንን ሁሉ ድጋፍ ስኳንደር አድርጎ ዛሬ ከአዳነች አበበ ያልተለየ የአዲስ አበባ ከንቲባ ሆኖ ቀረ? ምንድነው ይሄን ያመጣው? ለምንድነው በአጭር ጊዜ እዛ ደረሰ ለሚለው እዛ ላይ ነው እኛ ማተኮር ያለብን። እኔ ዶክተር አብይም በ3 ክፍሉ ነው በከፍ አንደኛ ጸጋ አግኝቶ እድል አግኝቶ ያ እድልን ግን ወደ ትልቅ ስራ ላይ መስራት ሲገባው አቅም ስላሌለው በጣም ጠባብ ስለሆነ ራስ ወዳድ ስለሆነ አማጦ ጨረሰው። አልፎ ተርፎም አገሪቷን ትልቅ ጣጣ ላይ ጣለ። 2 ዓመት ተኩል እድል አጋጥሞት ወያኔ ባደረገው ትልቅ ስትራቴጂካል ሚስቴክና ጦርነት አብዛኛው የኢትዮጵያ ህዝብና አብዛኛው ለውጥ ፈላጊ ክፍል ከሱ ጋር አብሮ ቆሞ ነበር። እኔም አንተም ከሱ ጋር አብረ ቆመን ነበር ዩናይትድ ፍሮንት ላይ። ግን ሰውየው በጣም ጠባብ የሚያስብ ሰው ነው። 3 ጊዜ ጦርነት ሲያደርግ ወያኔ መጨረሻ ላይም ሲሸነፍ ከመያዛቸው በፊት በጨዋታቸው አሜሪካኖች መጥቶ ወደ ጅቡቲ ያስገብተው አንዳንዶቹም በዩጋንዳ ልከው የቀረውን ፕሪቶሪያ ሲያመጡ አሸናፊ የነበረ ሰው ነው። ና ቢሉትም አይኔ መምጣት አልፈልግም እኔ ጊዜ አሁን ብዙ ነገር ስላለብኝ አልሄድም ብሎ ነገሮችን ማጓተትና እንትን ማለት ይችል ነበር። አሜሪካቹም ሰልችቶ እዛ ሆቴል ያስቀምጧቸው ስደተኝነት ምንም ሰተው ያሰናብቱ ነበር። ግን እሱ አክሮባቲስት ራሱን በጣም ወዳጅ ሆነ ባጭር የሚመለከት ስለሆነ አሸናፊ ሆኖ ነው ሄዶ የፕሪቶሪያን ስምምነት የፈረመው። እሱ ግን ፕሪቶሪያን ስምምነትን በሌላ መልኩ ነው የተረገመው። እኔ ወያኖችና ትግሮቹን ከፍዬ ግማሾቹን በራሴ በብቴ ውስጥ ይዤ ቀስ ብዬ ትግራይ ውስጥ ያለውን ክፍል አዳክሜ በጎሳም በጎጥም በምንም በአውራጃም በቀበሌም ከፋፍዬ ትግራይን እቆጣጠራለሁ የሚል የራሱ ህልም አስቀመጠ። 2 ዓመትም በዛ ላይ ተጫወተ። በዛ 3ቱ ጦርነት ጊዜ ውስጥ ፋኖ የሚባል ራሱን ሊከላከል የሚችል የአማራውን ህዝብ መከላከል አለበት የሚባል ፎርስ በዩናይትድ ፍሮንት ውስጥ ገባ። እሱ ግን ዋንኛ ጠላት አድርጎ በልቦ ያዘው የአማራን ክልል መቆጣጠር አለብኝ፣ አማራ ክልል ውስጥ ያለውንም ኢንፋሎት ቱ ሰርተን ኤክስቴንት የገባው ስለሆነ የአማራን ክልል ልክ ወያኔ እንደተቆጣጠረው በመስለኔ ካልተቆጣጠርኩኝ አደጋ ይሆንብኛል የሚል ስሜት ስለነበረው ፋኖን እንደ ጠላት አደረገና ሱሬውንም ጫማውንም ቆበቱንም ማስወልቃለሁ ብሎ ጥልቅ ብሎ የ2 ዓመት ደርሶታል። ተሸንፎ ትልቅ ችግር ላይ ነው ያለው። ይሄ ሁለተኛው ክፍልና ሶስተኛው ክፍል ማለት ይችላል። አሁን ያለበት ሁኔታ በዛም በሁለተኛው ክፍልና በሶስተኛው ክፍል ያንድ ጥገኛ ሀገር ሆኖ ትንሽ እዚህም ግባም ማትባል ብር ያላት ሀገር ተነስቶ ባህር ያስፈልገኛል ብሎ ከሶማሌላንድ ጋር እሱ መጨረሻ ላይ ሳይሳካለት መክሸፉ አልፎ ተርፎ ደግሞ የመሬት አሽከር ሆኖ በሱ በኩል ለሱዳን አማጻኖች መሳሪያ የሚተላለፍበት በህደት ደግሞ ፋኖ እየተጠናከረ የአማራ ህዝብ በልዩ መልኩ እየተደራጀ በዚህ ጊዜ ለመጀመሪያ ጊዜ የአማራ ህዝብ ሰራተኛው ላባደሩ ወዛደሩ ገበሬው ወጣቱ ሴቷ ወጣ ለመጀመሪያ ጊዜ በአማራ ታሪክ ውስጥ ታይቶ የማይታወቅ ሞቢላይዜሽን ካፓሲቲ ፈጥሮ ሚሊተሪሊ ያሸነፉት እንዳውም እየተቀራረቡ ወደ ሌላ ደረጃ ላይ የደረሱ በጡበት አሁን ያለበት ሁኔታ መጨረሻ ላይ የሶስተኛው ክፍል ከጠቅላይ ሚኒስትርነት ወደ ከንቲባነት ተቀይሮ ከአዲስ አበባም ራሱ በሄሊኮፕተር እንጂ ከዛ በላይ አይወጣም። የ7 ዓመቱ ሂደቱ እዚህ ላይ ነው የደረሰው። መጨረሻውም ይሄንንም ከንቲባነቱንም ማጣቱ አይቀርም። በአገሪቷ ሁኔታ በኢኮኖሚክ ሲቹዌሽን ኢኮኖሚክ ፖሊሲው ግብታዊ ላይ የተመሰረተ ህዝባዊ አመለካከት የሌለው
በጣም ናርሲስና ጠባብ የሆነ ሰው ነው። አልፎ ከጎረቤቶቹም ከሌሎችም የኢትዮጵያ ህዝብ ጋር በጣም ቅራኔ የገባና አብዛኛው የኢትዮጵያ ህዝብም ባለበት የኢኮኖሚክ ሲቹዌሽን ምን አይነት ሙሲባ ነው የመጣብን ብሎ ብሎ ከተፋው ጊዜው አልፏል። ስለዚህ ይሄ ሰውዬ ካሁን ወዲያ ምን ያህል ይቆያል የሚለው ላይ ነው መከራከር ያለብን እንጂ ይሄ ሰውዬ በኢትዮጵያ ውስጥ ያለው የፖለቲካ እድል በጣም የመነመነና መጥፋቱ አይቀርም። በጣም ሰልፊሽ የሆነ ለማንም ህዝብ ያልቆመ የራሱን ብልጽግና የሚበለው የጠፈጠፈው ድርጅት ምንም አቅል የሌለውና በሰፊ መልኩ መደብም አይደለም እንደ በነብ ልታየው አይችልም። አንድ መደብ ከሆነ ለመደቡ ጥቅም ሲል ይከራከራል፣ ይነጋገራል፣ ይደማመጣል። እሱ መካከል መከራከርን መደማመጥም የለም። ትንሽ እግዚአብሔር ቁጭ ብሎ ካልወደሳችሁኝ እንትን ካላላችሁኝ ፓርላማ ሲመጣ 7 ሰዓት ለራሱ ተዳግሮ ራሱን የሚያዳምጥ የህዝቡን ሁኔታ መለካት የማይችል አድማሱ ሰፊ ያልሆነ ሰው ነው። አሁን መጨረሻ ላይ ጥርዝ ላይ የደረሰ ስርዓት ነው። መውደቁም አይቀርም መሳይ ወንድሜ። ይሄ ሰውዬ ከዛ ፖፑላር ሰፖርት አሁን በጣም የተጠላ ከዛም አልፎ ተርፎ ቀጠናው ላይ በጣም የተጠላ ሰው ነው። እኔ የሚገርምህ ትላንትና ነው ከኬንያ የመጣሁት። እኔ እሱ ስልጣን ላይ ሲመጣ በኬንያ በኩል አድርጌ ነው አዲስ አበባ የገባሁት መሳይ ወንድሜ። የገረመኝ ምንድነው ታክሲ ስትሳፈር ሌሎቹም ምንድነው ከየት ነው የመጣኸው? ኢትዮጵያዊ ነኝ። በጣም ጥሩ ለውጥ መጥቶላችኋል፣ ኢትዮጵያ ትረጋጋለች፣ አዲስ ሰው መጥቶላችኋል ብሎ ያላወደሰው ኬንያዊ እንኳን አልነበረም። እና የሚገርምህ ነገር አሁን ሲሄድ በጣም ከየት ነው የመጣኸው? ከኢትዮጵያ